ከአማራ ክልል ካለው የትጥቅ ትግል ጋር ምንም አይነት ድርድር እስካሁን ድረስ ነው የማውቀው የተደረገ ስለሌለ በአጠቃላዩ እሱንም ደግሞ አብረውኝ ሆነው ይሄንን ጉዳይ እኔ ኖዋር ማለት ያያና እንትን አይደለም ፐርሰናል ፕሮፐርቲ አይደለም ከዛው ከትግል ውስጥ የሆኑ ሰዎች እንዲዋሱት አበረታታቸዋለሁ because ዛሬ መጥቶ የአማራ ክልል ላይ ያለው ትግል በኖዋር በይፈታ ብዬ እኔ እንዳያና ብናገር ላይጥም ይችላል ሰዎች አንድ የኦሮሞ ተወላጅ የኦሮሞ ብሔርተኝነት ፖለቲካ የሚያቀነቅን ሰው መጥቶ የአማራው ትግል በውይይትና በንግግር የሚፈታበት መንገድ ህዝቡ ጫና ያደርግ ብዬ ብናገር ሲያዩት ያላማረ ሲበሉት ያቀራል ነገር ነውና ገና ከሩቁ የራሱ ሬዚስተንስ ያለው ስለሆነ በዛ ጉዳይ ላይ ራሳቸው እንዲሰሩበት ይሄንን #nowar የሚለውን ነገር ነምበር 1 አድርገው ጦርነት መቆሙ አንደኛ አላማቸው አድርገው አንደኛ ፍላጎታቸው አድርገው እንዲደራደሩ በራሳቸው በኩል ያለው ጫና እንዲያደርጉ በሩ ክፍት ነው የኔን ወሰዱ ብዬ ማንኳሰስበት የኔ ነው ብዬ ክሌም ማድረግበት የለም የህዝብ ነው ይሄንን እንዲጠቀሙ በራሳቸው በኩል እንዲያደርጉ or any form of it አድርገው ህዝባቸው በምክክርና በፖለቲካል ኔጎሺዬሽን እርቅ የሚለውን እኔ አልቀበልም እርቅ የሚለው ኋላ ላይ የሚመጣ ነው እርቅ ከፍትህ በኋላ የሚመጣ ኔጎሺዬሽን ነው አሁን በኔጎሺዬሽን ጉዳዮች የመፍታት በኮምፕሮማይዝ የመፍታት ነገር ውስጥ እንዲገባ በያለበት ፖለቲካ ሰው ግፊት እንዲያደርግ እንጠይቃለን ከኖዋር የሚለውን እንዴት ሊሆን ይችላል መጀመሪያ ምንድነው ማድረግ የሚፈልገው ዝም ብለህ እዚህ ላይ ቁጭ ብለህ ኖዋር ማለት ነው ወይስ እዚህ ኮሜንት ላይ ኖዋር #1nowar ብሎ መጻፍ ነው ወይስ ምንድነው ከዛ የዘለለ ያለፈ ሪል ምን ጫና ልትፈጠር ትችላለህ በመንግስት ላይ በሌሎች ታጠቁ አካላት ላይ ይሄንን ኖዋር ወደ መሬት ወርዶ የህዝቡ ድምጽ ልዩነት እንዲፈጠር ምን ማድረግ እንችላለን የሚለው ሰው ምንድነው ሐሳቡ ምንድነው የሚለው አንደኛ የአድቮኬሲ ጉዳይ ነው አድቮኬሲ ጉዳይ ነው ማለት አድቮኬሲ ሰው ለሞቱ ሰዎች አድቮኬሲ ለተፈናቀሉ ሰዎች ለተራቡ ሰዎች አድቮኬሲ ብዙ ጊዜ ታውቃላችሁ አድቮኬሲ ለኮዝ ነው የሚደረገው ለሰው ብቻ አይደለም ድምጽ ምን ነው አንዳንድ ጊዜ ለነገሌ ድምጽ ነው ሲባል እንሰማለን ለነገሌ ሳይሆን ለጉዳይ ለኮዝ ለዓላማም ድምጽ መሆን ይቻላልም ትክክለኛ ማካሄድ ነው ስለዚህ ይሄ ጦርነት ይቆም የሚለውን ነገር ድምጽ ስንሆን ምን ጥቅም ያመጣል አንደኛ በውጪ አደራዳሪ ሆኖ ያሉ አካላት ይሄንን ጉዳይ እንደነ ኢጋድ ያሉ አሁን ትዊተር ላይ ከፍተኛ ካምፔን ማድረግ ታዋቂ ሰዎችን ኢንክሉድ ያደረገ ሰዎች ኢንቫይት ተደራርገው በብዛት ይሄንን ነገር ማንቀሳቀስ እንጀምር የኢንተርናሽናል ኮሚኒቲውን አቴንሽን ከአንድ ወገን ሆነን ከኔ በኩል ተገደለብኝ ከኔ በኩል ሞተብኝ ከኔ በኩል ጄኖሳይድ ከምንለው ባለፈ ሁሉን ያቀፍ የሆነ የነሱንም ዓላማ የሚመለከት አንድ ላይ ሆነን ይሄ ነገር መፍትሄ እንዲፈጠር ጫና አድርጉ መልሷቸው ወደ ውይይት የህዝቡ ፍላጎት የህዝቡ ልብምት ጦርነት እንዲቆምለት ነው ከምንም ቅድሚያ ብለን ይሄንን አይነት ፌስ ይሄንን አይነት አድቮኬሲ ለዚህ ኮዝ አድቮኬትስ እናደርግ ኢንተርናሽናል ኮሚኒቲውን ኢንቫይት እናደርጋለን ኢንካሬጅ እናደርጋለን ኦሬዲ የሚፈልጉት ነገር ነው ስለዚህ በጣም ቤኔፊሻል የሆነ ድምጹ ይሄ የህዝብ ፍላጎት የጦርነት መቆም ከምንም ኮዝ ይልቅ ታጋዮቻችን ከሚታገሉበት መንግስታችን ከሚያስተዳድርበት ከማንኛውም ኮዞች የበለጠ የህዝባችን አንደኛ ቁጥር 1 ኮዛችን ኖዋር ጦርነት ይቁምልን የሚለው ነው ብለን ስንመጣ ኢንተርናሽናል ኮሚኒቲ ላይ ታዋቂ ሰዎች ብዙ እንደዚህ አይነት የሰላም አድቮኬሲ የሚሰሩ አካላት ጋር ተጣምሮ ለመስራት ጫና ለመፍጠር በር ከፋች ነው ብዬ ስለማመን ነው አንደኛው እንትን ብልበ ሁለተኛ ቀጥተኛ የሆነ ፕሬሸርም ስላለው ነው መንግስት የሚደገፈው በህዝብ ነው መንግስትን የቀጠረው ህዝብ ነው አሜን ዲሞክራሲያችን ምን ይመስላል እውነተኛ የህዝብ ምርጫ አለው ወይ ምናም የሚሉ ነገሮች ሳንገባ at its essence መንግስት ራሱ የህዝብ ተቀጣሪ ነው ህገ መንግስት ከዚህም በፊት ተነጋግረናል ሌላ ሮም ውስጥ ህገ መንግስት ማለት መንግስት የሚሰጠው ህግ አይደለም ህገ መንግስት ማለት ውል ነው መንግስትና ህዝብ የሚፈራረሙት ውል ነው ህዝቡ በዚህ ውል መሰረት መንግስቴን መስርቻለሁ ብሎ መንግስትን የፈጠረበት ውል ነው ህገ መንግስት ማለት የኛ ውል ነው ህገ መንግስት የሚያስከብረው ሰራዊትም ህገ መንግስት ላይ ሆኖ የሚያስተዳድረው መንግስትም ለኛ ህገ መንግስት ለማሻሻል ለመቀየር ለመቅደድም ይሁን ማለስማማበትም ይሁን የሚሰሩ
የኛን መብትና ነፃነት የሚፈልጉ ለኛ ሊያስከብሩልን የሚታገሉትም ሁሉም አካላት ትኩረታቸው ፍላጎታቸው ድጋፋቸው ሁለንተናቸው ህዝብ ነው እንደ ህዝብ ፍላጎታችንን ግልጽ አድርገን ያለምንም ማወላዳት ሌሎች ነገሮች ባልተቀየጡበት አንደኛ የምናደርገው ሌሎች ነገሮች የሉም አይደለም ማንነት ጥያቄዎች አሉ የመብት ጥያቄዎች የዲሞክራሲያዊ ውክልና ጥያቄዎች የተለያዩ ጥያቄዎቻችን እንዳሉ ሆነው ቅድሚያ የምንሰጠው አስቸኳይ የሆነው አንገብጋቢ የሆነው ጥያቄያችን ጦርነት ይቁም ነው ብለን እንደ ህዝብ ስንነሳ እነኚህ ከህዝብ የመነጩ ከህዝብ በመነጨ ኃይል ላይ የሚያስተዳድሩ ለህዝብ ጉዳይና ፍላጎት የሚታገሉ አካላት ሳይወዱ ለዚህ ድምጽ ጆሮ የመስጠት ፍላጎት ውስጥ ይገባሉ ማለት ነው ሳይወዱ ለምን እኛ አንድ አይነት ከሆነን የነሱ ደጋፊዎች የታጋዩ ደጋፊ የመንግስቱም ደጋፊ ሁሉም አብሮ መጥቶ ላንተም ለመንግስትም ለሚታገለውም ለሁላችሁም ቅድሚያ እንድታረጉት የምንፈልገው ነገር ጦርነት ይቁም የሚለው ነው ከዛስ እነኚህን ጥያቄዎች መንግስት ይመልስ እነኚህን ጥያቄዎች እነኚህን ፍላጎቶች ይሟሉ የሚለው ላይ እንሄዳለን እነኚህ ሳይሟሉ ዝም ብለን እጃጣጥፈን እንቀመጥ ፓሲቪቲ አይደለም we're not talking about being passive ማለት ለመብታችን ለፍላጎታችን የማንታገል የማንጠይቅ ዝም ብለን ቁጭ ብለን መንግስት ስልጣን ላይ ስላለ ብቻ አሜን ብለን ጎንበስ ብለን የፈለገው እንዲያረጋግጥ እንፍቀድ ከሚል ሐሳቤ ጋር በፍጹም የማይገናኝ ነገር ነው ጥያቄው አሁን እነኚህን ፍላጎቶቻችን እነኚህን የመብት አካሄዶች እነኚህን ወደ ዲሞክራሲና ህዝቦች መከባበር እኩልነት እነኚህ መብቶች የተከበሩበት ሀገር እንዲሆን የምናደርገው ጥረት ቅድሚያ first and foremost ጦርነትን የሰዎች መገደልን የንጹሃን መጨፍጨፍን ያላካተተ እንዲሆን ጦር መሳሪያዎች ዝም ይበሉ በመሬታችን ላይ ምልን መጠየቅ ለሁሉም ቫይብሬት የሚያደርግ ከሁሉም የሆነ ሁሉም ያለበት ሲሆን ሁሉንም ሐሳባቸውን እንዲቃኙ ህዝቡም ደግሞ እንደበቃው ይሄ የጦርነት ወሬ የሞት ወሬ የህዝባችን እንደፈለገ በተፈለገ ሰዓት በፊት እኮ አንድ ሰው ታሰረ ተብሎ የሚፈጠረው ብጥብጥ እናውቀዋለን አንድ ሰው ታሰረ ተብሎ ቫይብሬት አድርጎ ህዝቡ የጋራ ሆኖ የገሌ ደም የገሌ ነው የኔ ደም ነው አብረው ቆማለሁ ብሎ ሰው አብረው የሚሰራበት እኮ ዘመን ነበር አሁን የሰው ሞት ቁጥር የሬሳ ቁጥር ራሱ completely just benign ሆኗል back to back ነው በጣም too much ነው ውሸት ይቀላቀልበታል እውነቱም ራሱ ብዙ ነው በቃ ትርምዝምዙ ወጣ በዚህ መሃል ብዙ ጉዳቶች ህዝብ ላይ እየደረሱ ነው ህዝብ ላይ ስል ቲክታክ ላይ ያለ ህዝብ አይደለም ቲክታክ ላይ ያለው ህዝብ በጣም ማይነር የሆነ ሴግመንት ነው ማይነር ፕሬሸር ነው እያደረግን ያለ ነው ሶ ጀነራሊ ሁላችንንም የሚመለከት ስለሆነ ይሄን ፕሪያምብል ለመስጠትና አንዳንድ ነገሮችም ላይ just ግልጽነት እንዲኖረው ለሁላችሁም ለማስረዳት ነው because ሁሉም ሊጠቀምበት የሚገባ ለሁሉም የሚሰራ ዩኒቨርሳል የሆነ ኢንትረስት ዩኒቨርሳል የሆነ ኦብጀክቲቭ ስለሆነ በዛው እንድታረጉ ነው as it pertains እኔን በሚመለከት እኔ የመጣሁበት ህዝብ ከኢትዮጵያዊነቴም ወደታች ስንኖር ኦሮሞነቴ ደግሞ አለ እንደ ኦሮሚያ ተወላጅ እንደ ኦሮሞነቴ የኦሮሚያ ውስጥ ያለው ነገር ኦሬዲ ከአንዴም ሁለቴ ወደ ምክክር ሄዶ ከሽፎ ስለሆነ የተመለሰው አሁን ለሶስተኛ ጊዜ ተመልሶ ሄዶ ህዝባችን ግልጽ በሆነ መንገድ ይሄንን ጉዳይ እንዲያጸና ብለን የምናስበው ስለሆነ እዚህ ካሉ ከኦሮሚያ ተወላጅ ከኦሮሞ ልጆች ጋር የዚህ ፖለቲካ ጉዳይ ይመለከተኛል ከሚሉ ጋር እንነጋገራለን እነሱን ለማነጋገር ፈልጋለሁ የአማራ አካባቢ የአማራ ክልል ላይ ያለውን ጉዳይ ግን ሌሎች ይዘውት መነሳት እንዲችሉ ነው ጥሪ የማደርገው because አያና የአማራ ክልል ላይ ያለው ጥያቄ በኖዋር ይፈታ በየብሄድ አያምርም ካለንበት የፖለቲካ እይታ የብሄር ጥያቄዎች ያልተመለሱበት ሀገር ስለሆነ እንደ ሀገር በዜግነት መቅረብ ራሱን የቻለ ኔጌቲቭ እንትናለው እንደ ሀገር የምንመጣበት ዘመን ይመጣ ይሆናል የኦሮሞ ህዝብ ጥያቄ ሙሉ በሙሉ ተመልሶ የአማራ ህዝብ ጥያቄ ተመልሶ አማራነትና ኦሮሞነት ማንነታችን ከባህል ባለፈ የፖለቲካ ተጽዕኖ የማይፈጥር እንደ ሀገር ወይም እንደ አህጉር አፍሪካ ሀገር ሆና እንደ ሀገር እሱ ላይ የምናተኩርበት ፖለቲካችን እሱን ያማከለና ጉዳዮችን መፍታት ፖለቲካ ማለት ባይዘው እኮ ጉዳይ ቤዝ ይሆን ነው ስለ አቦርሽን ስለ ኤጁኬሽን ስለ ፎሬን አፌርስ ስለምናምን ነው እንጂ ፖለቲካ እኮ ማንነት ላይ መሆን የለበት ማንነትን አላለፈኝና ማንነትን ካለፈ በኋላ ያኔ እኔ ስለምንም ባወራ ያምራል because የጋራው የሆነ ነገር ይበልጣል አሁን ባለንበት ግን
የግሉ ነው የሚበልጠው ሁሉም የራሱን because ያልተመለሱ ጥያቄዎች ስላሉም ነው ደግሞ እኔም እሱም ላይ እንደማጥላላት ፍላጎት የለኝም ብሔርተኝነትን አሁን ቅርብ ጊዜ ግንባሩ እንዳወጣው አይነት ብሔርተኝነት አጸያፊ እንደሆነ አይነት ሐሳብ የለኝም ትክክል አይደለም ብሔርተኝነት አጸያፊና መጥፎ ነገር አይደለም ብሔርተኝነት የራሱ የሚነሳበት ምክንያት አለው ከዚህ በፊት ተነጋግረናል እነኛ አመክኖዎች የራሳቸው የሆነ አጥጋቢ መልስ አግኝተው ከብሔርተኝነት ወደ ዜግነት ብሔርተኝነት የሚፈጥራቸው ሀገሮች ሊኖሩ ይችላሉ እንደነ ኤርትራ አይነት አሁን ሀገር ነው አሁን ብሔርም ነው ሀገርም ነው ብሔር እንኳን በኤትኒክ ብሔር አይደለም የተለያዩ ብሔሮች አሉ ህብረ ብሔራዊ ሀገር ሆኗል ከብሔርተኝነት የሚፈጠሩ ሀገሮች የሚሆኑ ወይም ደግሞ የጋራ ሀገር እኔ እንደውም ቢሆንልኝ ትልቋ አፍሪካ ራሷ አንድ ሀገር ብትሆንበት ቦታ ብንደርስ ደስ ይለኛል ግን whatever country we have ያለን ሀገር ላይ ወደዛ የዜግነት መንፈስ ወደ ዜግነት ስሜት ውስጥ ስንገባ የብሔርተኝነት ጥያቄዎች ሲመለሱ ያኔ የማንኛውንም አካባቢ ጉዳይ እንደፈለግን ኢንተርቼንጅብሊ መነጋገር እንችላለን ግን ለዛ ገና ያልተስተካከሉ የቋንቋ የባህል የትርክት የባውንደሪ ብዙ ጥያቄዎች አሉ እነሱ በብሔርተኝነቱ በሰላማዊ መንገድ በንግግር በሰጣ ገባ በቁጭ ብሎ መመካከር በኮምፕሮማይዝ መፈታት አለባቸው because በጦር መሳሪያ ፈተን ማንጨርሳቸው እንደሆኑ እኛም እናስተውላለን ውጪ ያሉት ያስተውላሉ ህዝባችንም ከስር ያሉ ያልተማረም ብለን እኛ ዝም ብለን ያውቅለታለሁ ብለን እዚህ መሳሪያ እና ሞት የምንፈርድበት ህዝብ ራሱ ያስተውላል ያሉን ጥያቄዎች ዛሬ በአንድና በሁለት ጦርነቶች ሊፈቱ የሚችሉ አይደሉም የማያቆም የጦርነት አዙሪት ውስጥ ልንገባ ነው የምንችለው በእያንዳንዱ ብሔር ውስጥ በእያንዳንዱ አካባቢ በእያንዳንዱ ክልል ወደዛ አቅጣጫ ማስኬዱ ላይ በእያለንበት አሁን ባለነው በብሔርተኝነት በራሳችን ኤትኒክ ግሩፖች ውስጥ ተሰሚነት ስለሚኖረን ባላችሁበት የአማራ ክልል ተወላጆች የዛ ትግል ውስጥ ያላችሁ ሰዎች ይሄንን ሐሳብ እንድታንቀሳቀሱ ጋብዛችኋለሁ እኔ ባለሁበት በኦሮሞ ፖለቲክስ ውስጥ እሱን እያደረኩ ስለሆነ ዛሬ እሱ ላይ ብዙ ጥያቄ ያለባቸው የሚመስሉ ጥርጣሬዎችም ያላቸው ሰዎች ስላሉ እሱና ግልጽ አድርገን እኔ how and what and how ሚለው ላይ how ሚለው አንደኛው awareness building ነው ዝም ብለን መተን ኦሬዲ የተዘጋጃለ የትዊተር ካምፔን አለ ጆይን አድርጉኝ ማለት ይቻል ነበር እንዲያርጉ ሰዎች ጥቂት ሰዎች አናግረን ዝም ብዬ በዛ መቀጠል ይችላል ነበር ግን ያ ያልተደረገበት ምክንያት መሬት የወረደ awareness ከህዝብ የተነሳ because የህዝብ ጉዳይ ስለሆነ grassroots ያለው ከታች የመጣ awareness build ማድረግ ስለምንፈልግ እሱ ላይ የመስራት አንዱ አካል ነው ፐርፐሱን ለማወቅ ኒዱን ወይም ኮስት ፍላው ነው ምክንያቱ አመክኖ ምንድነው ምን ወጪ ያስወጣናል ምን ወጪ ማለት ገንዘብ አንፈልግም እኛ ይሄ በ5 ሳንቲም ማታዋጡበት ሙቭመንት ነው ብዙዎች አዋጡ ይላችኋል ለመሳሪያ ታዋጣላችሁ ለጫማ ታወለ ብዙ ነገር ታወለ ምግብ ታወለ ሎጂስቲክ ማታዋጡ 5 ሳንቲም የምታዋጡት ነገር አይደለም የምታዋጡት ፍቃደኝነታችሁ ነው በጎ ፍቃደኝነታችሁ እንደ ህዝብ አንድ ላይ ሆናችሁ ቆማችሁ ከጦርነት አልቦ የሆነ መፍትሄ ማፈላለግ ላይ አብረው እንዲሰሩ ሁሉን አካላት የመግፋት የህዝብ አቅም የሚታይበት አብሮ የመቆም ስራ ነውና ምናዋጣው ሐሳብ ነው ግን ኮስት ደግሞ አለው ኮስት የሚያደርገው ምንድነው ፖለቲካ ላይ ምን ኮስት አለው የሚለው እነኚህ ነገሮች ኢቫሉዌት እናደርጋለን ካላደረግንስ ዝም ብለን ቁጭ ካል ምንድነው ኮስቱ ይዋጣላችሁ መንግስትም ድሮኖቹን አዳዲሶቹን ገዝቶ ያስገባ ሜካናይዝድ በሆነ መንገድ ይዋጋ እኛም ምንችላቸው ምንደግፋቸው ካለን ከዚህ መንግስት ይደግፍ ሌሎች ትግሎችን ምንደግፍ ካለን ገንዘብ አዋተን 5 ማሰርም እንላክ እነሱም እዛው ይሞክሩት ለመጣል እኛ እዚህ ቁጭ እንበል የሚለው ስሜት ምንድነው ኮስቱ እሱ ደግሞ እሱም አንድ መንገድ ነውና እሱ አሁን እየተሄደበት ያለው መንገድ ነው እሱን እንሂድበት ካላችሁ እሱ ደግሞ ምንድነው ኮስቱ ስንት ያስወጣል እስካሁን ስንት አስወጥቷል ኤምፒሪካል የሆነ ዴታ መሬት ላይ ያለን እንሄድበታለን ደርስበታለን ከተባለው መንገድና የወጣው ወጪ ምንድነው እና እንደ ህዝብ እኛ መንግስትንም መደገፍ እንችላለን ሌሎች ተቃዋሚ ኃይሎችን ታጣቂዎችን መደገፍ እንችላለን ግን ወጪውን ኮስት ኤንድ ቤኔፊቱን ኢቫሉዌት ማድረግ አለብንና ኦፖርቹኒቲ ኮስት የሚባል በኢኮኖሚክስ አለና ኦፖርቹኒቲ ኮስቱ ምንድነው ይሄንን ስተው ሁሉ ጊዜ አንድ ነገር ስመርጥ ሌላ ነገር ትቻለው ማለት ነው የተውኩት ነገር ምንድነው የተውኩት እና ለ2 ብር ዶሮ የ5 ብር ገመድ አይገዛም ኦፖርቹኒቲ ኮስቱ ይዛው በተጠፋ 7 ብር ነው የጠፋው 2 ብሩ ቢጠፋ ይቻላልና አንዳንድ ጊዜ ትንሽ ሞር ኢምፔሪካል የሆኑ ነገሮችን ተጠቅመን ቁጭ ብለን መመዘን መፈተሽ እንድንችል እድሉን ለመፍጠር ነውና so awareness building እነኚህ ነገሮች ኢቫሉዌት ማድረግ and ደግሞ ምንድነው የሚደረገው ሊደረግ የተዘጋጀነው ነገርስ
ምንድነው ልናደርግ እየተንቀሳቀስን ያለነው? ልናምጽ ነው? ሰልፍ ልንወጣ ነው? ገንዘብ ልናዋጣ ነው? አይደለም። ልናደርግ ያሰብነው እንደ ህዝብ የተለያዩ ሜቶዶችን ተጠቅመን የህዝብን የልብ ምት ትክክለኛ እውነተኛ የሆነው የህዝብ የልብ ምት ምንድነው የሚለው? ጦርነት ይቁምልን ነው የሚለው። አይደለም የሚለው የኛ ህዝብ በርቱ ነው የሚለው የምትሉ ሰዎች ሞኝ ናቸው። ሂዱና አጣሩ። ህዝቡ ይቁምልን በቃን ነው ያለው ጦርነት በቃን። በተለይ ካለው በኮንስቲትዩንሲ አንፃር በኩራት መናገር የምችለው ነገር ስለሆነ እሱን ነው የምናደርገው። ማስገባቸውን ሰዎች ትናንትና የሆነ ቦታ ሄጄ አንድ ወንድሜን ከመጣህ አስገባለሁ ብየዋለሁ። ትንሽ በጣም እንትን ብሎ ነበር እሱ። ምን ነው እያለኝ ነበር። ብዙ ተመላልሷል መሰለኝና እሱን አጣሁት። ኦኬ ከመጣህ አስገባዋለሁ። ባይዘው ብዙ ሰዎች ናቸው ለመግባት የሚሞክሩት። ለመግባት የሚሞክሩት ሰዎች ውስጥ እዚህ የምንነጋገረው እንደ ኢትዮጵያ አይደለም። ኖዋርን በሚመለከት እስካሁን የተናገርኩት በዛ መንገድ ነው እንድትረዱ የሚፈልገው። እኔ እንዳልኳችሁ የአማራ ልጆች የአማራ ትግል ውስጥም የሆነ የአማራን ጉዳይ መለከተኛ የምትሉ የዛው ኤትኒሲቲ የሆነ የዛው ግሩፕ የሆነ ሰው ይሄንን ሐሳብ ቢያንቀሳቀስ ሞር አትራፊነት አለው። እኔ እንደ ሀገር ሐሳቡ እንደሚያዋጣ ይሄው እየተናገርኩ ነው። ግን ወርደን ከህዝብ ጋር አብረን እጅ ለእጅ ለመያያዝ ሲሆን እኔ አያና መጥቶ ይሄንን እዛ ውስጥ ያለውን ነገር መንካት የራሱ የሆነ ኔጌቲቭ ሬፕሪከሽን አለው። ስለዚህ እዛ ውስጥ መግባት አልፈልግም። አዘሬስ ኦሮሞ ፖለቲክስ ውስጥ የራሱ ቻሌንጅ ሊኖረው ይችላል። ግን እሱ ችግር የለውም። አትሊስት አይመለከትህም ሊለኝ የሚችል ሰው የለም። አሁን ባለንበት ሁኔታ አይመለከተኝም እያልኩ አይደለም። አማራ ክልል ላይ የሚሆነው ነገር ግን ዳይሬክት ኢንቮልቭመንቴ ፍሩትፉል አይሆንም፣ ውጤታማ አይሆንም። ቀጥታ ገብቼ እኔ እሱን ብል ሬዚስተንስ ለመፍጠር ነው። ቢኮዝ እንደ አንድ ኦሮሞ ተወላጅ እኔ እዛ ጋር ገብቼ ያንን ፖለቲካ አንዳንድ እንቅስቃሴዎች ላንቀሳቅስ ብል አስቸጋሪ ይሆናል። ኋላ ላይ አብረን የምንመጣው ግን የእንደዛ ያሉ ሰዎች እንደዛ አይነት ድምጾች የሚያንቀሳቅሱ የአማራ ፖለቲክስ ውስጥ ሲኖሩ ከነሱ ጋር ሄጄ እጅ ለእጅ ለመያያዝ ዝግጁ ሆናለሁ። አሁን ባለንበት ሁኔታ ግን በዚህ ኦልሬዲ ባሉን ኤትኒክ ዲቫይድሶች ውስጥ ትግሎቹም እንደዚሁ ስለሆኑ ባለውበት ኤትኒክ ዲቫይድ ውስጥ ስለሆነ የማደርገው መጀመሪያ ያለውን ይሄንን የመጀመሪያ 40 ደቂቃ ያህል ለሁላችንም እንደ ኢትዮጵያውያን እንደ ህዝብ እንደዚህ መታችሁ እንደምትመለከቱኝ ለሁላችሁም እንዲገባ ብዬ ነው። አትሊስት እስካሁን ድረስ ባለንበት ናሽናል ደረጃ አንደርስታንድ የሚደረግ በሰፊው ሌሎች ህዝቦች አንደርስታንድ በሚያደርጉት ቋንቋ የተናገርኩት። የኦሮሚያን ጉዳይ ሲመለከት ግን በኦሮሚኛ መናገር የሚፈልጉ በእርግጠኝነት ኦሮሚኛ የሚቃናቸው ስለሆኑ ከነሱ ጋር ስንነጋገር በአፋን ኦሮሞ ነው የምንነጋገረው። ይሄንን እንድትረዱልኝ ነው። የመጀመሪያውን ፓርት ይሄን ሐሳቤን አስረድቼላችኋለሁ። ጋብዣለሁ። አትፍሩ። ብዙ ፖለቲካ ማጥላላት ሊደርስባችሁ ይችላል። ብዙ ማንቋሸሽ ሊደርስባችሁ ይችላል። ግን ካመናችሁበት እውነት ነው ካላችሁ የአማራ ልጆች የአማራ ክልል ልጆች ይሄንን ጦርነት በሰላማዊ መንገድ ካልተፈታ ህዝባችን ይጎዳል። ኖ ዋር ብለን ወደ እርቅ ወደ ምክክር ይሄዱ። እርቅና ምክክር የሚጠራ ሰይጣን ካልሆነ ሰው እንዴት እርቅ ይጠላል? እርቅ አስፈላጊ ነው፣ ምክክር አስፈላጊ ነውና ሊወያዩ ነው ሊመካከሩ ነው የሚለው ነገር እንደ መጥፎ ነገር ተደርጎ የሚቀርበው ቻሌንጅ አድርጉ። እውነቱ እናንተ ጋር ስለሆነ ያለው ቻሌንጅ አድርጉ በራሳችሁ ኮርተር። ከዛ በኋላ then we can ኮላቦሬት አድርገን አብረን መስራት ላይ ማድረግ እንችላለን። ግን እኔ ውጄን ሰብስቤ ልገባበት የምችልበት ሁኔታ ላይ አይደለንም ዛሬ ያለነው። ብሔርተኝነታችን ካለበት ቦታ አንፃር ነገ ከነገ ወዲያ የተለየ ዓለም እንደሚፈጠር እናውቃለን፣ እናምናለን። ጥያቄዎች ሲመለሱ የህዝቦች ጥያቄና በዛ ደረጃ እንድትረዱኝ ትንሽ አግላይ እንዳይሆንባችሁ መጀመሪያውን ፓርት ግልጽ በሆነ ደረጃ ለማስረዳት የሞከርኩት ለዛ ነው። ግን አሁን ሜንሊ እኔ ዳይሬክትሊ ኢንቮልቭድ ሆነው ጥያቄ የሚያላቸውን የኦሮሞ ፖለቲክስ ውስጥ ያሉ ሰዎችን ስለሆነ እንደዛ አደርጋለሁኝ። ለሽ እንዴት ነሽ ስድሴ? ሃይ እንዴት ነህ? ደህና ነኝ። አከም ነጋዳ ነጉማ አከም በጋ ኮሜንት ራባቴ ፉላን ሀሰውት ጡፍቴ አየ ዋቀሲ ሂኬ አላክ ሰነትስ አቤም አከስቲ አደታናን ቶሌ ማሌ ጋፊ ቀብደ ፈካታ ጋፊን ቀበስሪት ቶ ትፉፊ